ሰላም ሰላም የፍኖቲው ቤተሰቦች በሀገር ውስጥም በውጭም ያላችሁ ሰላማችሁ ይብዛ እያልኩኝ ዛሬ ለየት ባለ ሁኔታ አማርኛን እና እንግሊዘኛን አማርኛ ቃላትን በእንግሊዘኛ እንዴት መጻፍ በቀላሉ መንገድ መጻፍም ማንበብ እንዴት እንደምትችሉ ዛሬ ለየት ባለ ሁኔታ እናያለን ማለት ነው። ቤተሰቦቻችን እንግዲህ ቻናላችንን ሰብስክራይብ፣ ላይክ፣ ሼር ለትምህርቱ ለሚያስፈልጋቸው ሼር ማድረግ እንዳይረሳ። እንዲሁም በግል መማር ለምትፈልጉ ቤተሰቦቻችን በዚህ ስልክ በታች በተቀመጠው ስልክ ቁጥር መማር ትችላላችሁ ማለት ነው። ቤተሰቦቻችን በደንብ አዳምጡን፣ በደንብ ተከታተሉን። ስለዚህ ወደ ትምህርቱ እንሄዳለን። እሺ ወደ ትምህርቱ እንቀጥላለን። በዚህ ረድፍ ያሉት አማርኛዎች ናቸው። በዚህኛው ረድፍ ያሉት ደግሞ እንግሊዘኛዎች ናቸው እንደምታዋቸው። ወደ ትምህርቱ ስንቀጥል ከመጀመሪያው ይቺ በአማርኛ ያው እንግዲህ ሀ ናት። በአማርኛ ይቺ ፊደል ይቺ ማለት ነው። ይቺ አሁን እዚህ ጋር በእንግሊዘኛ እንዴት እንጽፋታለን? በእንግሊዘኛ እንዴት እንጽፋታለን ካል ሀ ማለት በእንግሊዘኛ ኤች ኤ ናት። በጋራ ሲሆን ነው። እሺ ኤች ኤ ተብሎ ከመጣ በየትኛው ሁኔታ ሀ ናት ማለት ነው። ይችኛዋ ደግሞ በአማርኛ ወደ ቀጣዩ ስናልፍ ወደ ቀጣዩኛ ፊደል ስናልፍ ይቺ ማለት ኪ ናታ። አሁን በእንግሊዘኛ እንዴት ነው የምንጽፋት? ወይ ማን እንዴት ናት? እንግሊዘኛ ላይ ኬ ናት። ከዛ በእንግሊዘኛ ደግሞ ኬ አይ ማለት ነው። በእንግሊዘኛ ኬ አይ ማለት ነው። ስለዚህ ወደ ቀጣዩኛ እቺ ምን አታል በአማርኛ ምን በእንግሊዘኛ እንዴት ነው የምንጽፋት? ወይስ ማን ናት በእንግሊዘኛ ምን ትራንስሌሽን እንዴት ነው የምንቀይራት ስንል ይሄኛውን አሁን ሐኪምን ይሄ በአማርኛ ሲነበብ ሐኪም ነው። በእንግሊዘኛ ጻፉት ብትባሉ እንዴት ነው የምትጽፉት ነው። ስለዚህ ም እዚህ ጋር ምን ኤም ናት። ም በአማርኛ በእንግሊዘኛ ስንጽፋት ኤም ብቻዋን ማለት ነው። እሺ ወደ ቀጣዩ ስንሄድ እንደነገርኳችሁ እቺ ሀ ናት። ከላይ እንደነገርኳችሁ እቺኛዋ ፊደል ሀ ከሆነች በእንግሊዘኛ ኤች ኤ ማለት ነው። እዚህ ጋር አዲሳችሁ ገ ናት። እቺ ገ በእንግሊዘኛ ገ እንዴት ነው የምንጽፋት ካል ጂ ኢ ናት። እቺ ር ናታ። በእንግሊዘኛ ደግሞ አር ብቻ ማለት ነው። ስለዚህ በጋራ እዚህ ጋር ሀገር ነው። ሀገርን በእንግሊዘኛ ጻፉት ከተባላችሁ እንደዚህ ማለት ነው። አሁንም ሀ አለች። ሀ ኤች ኤ ነው ብያችኋለሁ። ከዛ ብ በእንግሊዘኛ እንዴት ነው የምንጽፋት ከተባል ቢ ብቻ ቢ ፊደል ናት። ቢ ፊደል በአማርኛ እቺ ብ እዚህ ጋር በእንግሊዘኛ ቢ ናት። ት እዚህ ጋር ቲ ናት። ስለዚህ በእንግሊዘኛ ይሄ በአማርኛ ምን ይላል? ሀብትን በእንግሊዘኛ ጻፉልኝ ብትባሉ ለምሳሌ ሀብት ሲባል እንደዚህ ነው ማለት ነው። እሺ ለፊደል እቺ ለናታ። በእንግሊዘኛ ለን እንዴት ነው የምንጽፋት ካል ኤል ኢ ማለት ነው። ኤል ኢ በእንግሊዘኛ ኤል ኢ ሆና ከመጣች እንደዚህ ሆና ከመጣች ለናት ማለት ነው። ከዛ ው ደግሞ ደብሊው ዩ ማለት ነው። ደብሊው ዩ ከመጣች ው ናት ማለት ነው። ዝ ፊደል ደግሞ ዜድ ናት። አሁን ዜድ ብቻ ብላ ከመጣች እቺ ዝ ናት ማለት ነው። ስለዚህ አሁን ለውዝን ጻፉ እስኪ ብትባሉ እናንተ ሳታው እንዴት ነው የምትጽፉት ነው። ስለዚህ በዚህ መንገድ ለውዝ ይጻፋል ማለት ነው። አሁንም ለን ከላይ እንዳሳየዋችሁ ለፊደል ኤል ኢ ናታ። ኤል ኢ ስለዚህ ለሲጻፍ ኤል ኢ ነው። መ ደግሞ ሲጻፍ ኤም ኢ ነው። ነ ሲጻፍ
ኤንኤ ነው። ስለዚህ አሁን ይሄ በአማርኛ ስታነቡት ለመነ ነው። ለመነም በእንግሊዝኛ ጻፉት ልትባሉ ትችላላችሁ። አሁን በኢሞ፣ በቴሌግራም፣ በዋትሳፕ አማርኛ የሚያነብ ሰው አሁን ሊገጥማችሁ ይችላል፣ እንግሊዝኛ የሚያነብ ሰው። ስለዚህ እንደዚህ ብላችሁ ትጽፉለታላችሁ ማለት ነው። እሺ መኪና ነው። ይሄ በአማርኛ ሲነበባል መ ከላይ እንዳሳየዋችሁ ኤምኢ ናት። ይቺ ኤምኢ ሁና በጋራ ከመጡ እነዚህ ፊደሎች መ ነው ማለት ነው። ኪም ከላይ እንዳሳየዋችሁ ኬ አይ ሁና ከመጣች ኪ ናት ማለት ነው። ና ፊደል ደግሞ ና ማለት በእንግሊዘኛው ኤንኢ እነዚህ ሁለቶች በአንድ ላይ ከመጡ ና ማለት ነው። ና ፊደል። ስለዚህ በአማርኛ እዚህ ጋር መኪና ተብሏል። በእንግሊዝኛ ጻፉ ልትባሉ ትችላላችሁ። እንዴት ነው የምትጽፉት? እንደዚህ ማለት ነው። ስታገጣጥሙት መኪናን ማለት ነው። ያው በመቀጠል በውስጥ መማር ለምትፈልጉ በታች ባለው ስልክ ቁጥር በኢሞ፣ በቴሌግራም፣ በዋትሳፕ ማናገር ትችላላችሁ።